ዚክር በሁሉም ቦታ በሁሉም ሁኔታ ላይ ተወዳጅ ነው። የበለጠ ደግሞ ዚክር ዱዓ አስፈላጊ የሚሆንባቸው ወቅቶችና ጊዜያቶች አሉ። ከዚህም አንዱ የዙል ሒጃ 10 ቀናት ናቸው። በእነዚህ የዙል ሒጃ 10 ቀናት በተለይ የውም ዓረፋ 9ኛው ቀን ላይ ልናበዛው፣ ልንደጋግመው፣ ልናዘወትረው ከሚገባ የዚክር አይነት አንዱ ላኢላሃ ኢለላህ የሚለውን መደጋገም ነው። በተለያዩ ሐዲሶች እንደተነገረው የዓረፋ ቀን ምርጥ ዱዓ፣ የዓረፋ ቀን ምርጥ ዚክር ላኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን መደጋገም። ይሄ ተውሂድ የጀነት ቁልፍ ነው። ያለ ተውሂድ ጀነት መግባት የለም። ያለ ተውሂድ ከጀሃነም መዳን የለም። ያለ ተውሂድ የአላህን ፊት ማየት የለም። የተውሂድን ቃል ላኢላሃ ኢለላህን ማዕናውን መረዳት፣ በልብ ላይ እውነት ነው ብሎ አምኖ መቀበል፣ ማጽናት፣ ቋጥሮ ማስቀመጥ፣ በምላስ መደጋገም ያስፈልጋል። ወከዛሊክ የውም ዓረፋን ከዛ በፊትም ያሉ የዙል ሒጃ 10 ቀናትን የቻለ